ማርያም አቅፋው ወደ ቤቷ እየሄደች ምን አይነት ሕፃን ነው ብላ በልቧ ትደነቅ ነበር። በጣም ብዙ ነገር ነው በልቧ ያስያዛት። ከመወለዱ በፊት ጀምሮ ገብርኤል ነገራት። በድንግልና ጸነሰችው፣ ተወለደ። በ8 ቀኑ ደግሞ በቤተ መቅደስ ያለ እድሜውን ሁሉ በንጽህና የኖረ አንድ ደግሞ ሽማግሌ በቃ ጨረስኩ አለ አይቶት። ምን አይነት ልጅ ነው ብላ ይዛው ሄደችና ቤቷ አደገ። 12 ዓመት ሆነው እና 12 ዓመት ሙሉ ሲኖር ምንም ተአምር አያረግም። እኔ እንደው የኢየሱስ ትዕግስት ግን አይገርምም? አምላክ ሆኖ መሬት ቁጭ ብሎ ምንም ስራ አይሰራም። ይሄ ምንም የተለየ አይነት አምላክ ነህ ሊያስብለው የሚችል ነገር አያረግም። ማንኛውም እስራኤላዊ ልጅ እንደሚያድግ ያድጋል። እንደውም በስራ ያግዛቸው ነበር ስለሚል ዮሴፍ ትልቅ ወርክሾፕ ነበረው፣ አናጤ ነበር ስለሚል ውድ ወርክ ነገር ስላለው ኢየሱስ ያግዘዋል። እንጨት ምናምን ያቀብለዋል፣ ሲሰራ አብሮት ይሰራል፣ አጋንንት አያወጣም። ኖርማል ልጅ ነው። ኦርዲነሪ እስራኤላዊ እንደሚያድግ ያድጋል፣ በሰላም ይኖራል ቤት ውስጥ። ለዛ እኮ ነው አይደል በዓል የፋሲካ በዓል ሲከበር በ12 ዓመቱ የ8 ቀን ሕፃን ነበር ብለው እኮ ቴክነን ነበር የሚታቀፍ ሕፃን። ከዛ ኔፊ ሆነ፣ ቲኔጀር ነው ሊሆን ነው ገና 12 ዓመት ወደ ቲኔጀር ሊገባ ነው። የ12 ዓመት ልጅ ነው። ማርያም ወደ ፋሲካ በዓል ይዛው በዓል ልታከብር ይዛው ብድጋለች። ና እንሂድ። ወዴት? ወደ ፋሲካ እና ክብር። ፋሲካው እኮ እሱ ነው። እሱ ይመጣል ብሎ እኮ ነው ሙሴ እኮ ጠቦት አርዶ እኮ ደም የቀባው። ፋሲካውን ይዛ እኮ ነው ፋሲካ የምታከብረው። እውነቷን ነው። ምንም አይነት ተአምር እኮ አያረግም። ኖርማል ልጅ ነው ይሄ ልጅ። ና በልና ክብር አለችው። እኔ እሱ አይደለችም፣ እሱ ነው የሚገርመኝ። ፋሲካው ነው ፋሲካ ሊያከብር አብሮ ይሄዳል። አብሮ ሄደ ከቂጣ በዓል እስከ ፋሲካ በዓል አብሯቸው ሲበላ ሲጠጣ፣ እርሾ የሌለው ቂጣ ሲገምጥ አብሮዋል። በቃ ሲበላ ሲጠጣ አብሮ። የአይሁዳዊ በዓል እንደኛ የአንድ ቀን በዓል አይደለም፣ ሳምንት ሙሉ ነው የሚከርሙት። ኑሮ ነው። በዓሉ ተከብሮ ሲያልቅ ህዝብ ነው መጥቶ የሚያከብረው እና በጣም ትርምስምስ ነው እና ሁሉም ወደ የቤቱ ስለሚሄድ ፋሚሊ እየሆነ ይሄዳል። ማርያምም ከዮሴፍ ጋር ልጆቻቸውን ሰብስበው ተነሱ ወደ ናዝሬት ሊመለሱ። ብድግ ብሎ ሲሄዱ ኢየሱስም ልጆች መሃል ያለ መስሏት አይደል የሚለው? እንደው መስሏቸው አይደለም መስሏት ነው የሚለው። አብረው ይመለሳል። እነ ያዕቆብ እነ ዮሳ እነ ዮሐና አሉ እዛ ቤት ውስጥ። ብራዘራቸው ነው፣ ታላቅ ወንድማቸው ነው፣ የመጀመሪያ ልጅ ነው እዛ ቤት። ያው በአባት አንድ አይደሉም። ኢየሱስ አባቱ እግዚአብሔር ነው፣ እነሱ አባታቸው ዮሴፍ ነው። እና አብረው ሲሄዱ ግር ብሎ የአንድ ቀን መንገድ ያክል ሄዱ ይላል። የድሮ ሰው ይገርማል። የአንድ ቀን መንገድ በእግር ነው የሚሄደው። እናንተ ስንት ሰዓት በእግር ትሄዳላችሁ? የአንድ ቀን መንገድ እኮ የሄዱት ነው። ከዛ እኮ ይቀጥላሉ። ባይዘው ትዝ ያላቸው የአንድ ቀን መንገድ ከሄዱ በኋላ ሁሉም ቤተሰቡን ቼክ ሲያረጉ ሁሉም አሉ፣ ኢየሱስ የለም። ያው እንደምታውቁት ነው፣ እሱ በፈጠረው መሬት አይጠፋም። እና ፈለጉት። የት አለ ብሎ ሲያጠያይቁ የለም ኢየሱስ። በጣም ፈለጉት፣ የለም። ለጠፋ ነገር መፍትሄው ነገር ከተበላሸ ወደ መነሻው መመለስ ነው። ነገር መሀል ላይ ብልሽት ካለ በጣም ቴክኒካሊ አትታገሉት፣ መነሻው ላይ መሄድ ነው። ከመጀመሪያ ማስተካከል ነው መንፈሳዊ ነገር በተለይ። ስለዚህ የተነሳ ነው የት ነው? ኢየሩሳሌም ቤተ መቅደስ። እንሂድ ቤተ መቅደሱ ከዛ እንጀምር። ሲመጡ የሕግ መምህራን ፊቱ ተደርድረዋል። ብቻውን ቁጭ ብሎ 12 ዓመት እኮ ነው። አስቡት እንግዲህ 12 ዓመት ሕፃን ልጅ ቁጭ ብሎ ይጠይቃቸው ነበር ይላል። ቀጥሎ ይመልስላቸውም ነበር ነው የሚለው። ራሱ ይጠይቃል፣ መልሱን አያውቁትም፣ ይመልሰዋል። እንዴ ዘላለም አምላክ እኮ ነው። እነሱ ያጠኑት ሕግ እኮ ከሱ ባህሪ የተቀዳ ነው። ከ440 በፊት እኮ ለሙሴ የሰጠው እኮ እሱ ነው። ፊታቸው ቁጭ ብሎ ይጠይቃቸዋል። እንትኑ ሲላቸው ሲሉ እንትን ነው ይላል። ደግሞ አይገምትም፣ እንቅጭ ነው የሚያወራው። የማን ነው ልጅ ሲሉ ማርያም ገባች። ልጄ አለችው። አቤት አለ። እኔና አባትህ እኮ ስንፈልግ እንደው እባክህ ስትለው አንድ መልስ ነው የመለሰላት፣ ግን ውስጡ ሁለት ነው። በአባቴ ቤት ኖር ዘንድ እንዲገባኝ
አጣቂ ምን ማለት ነው? እኔ አባቴ አብ ነው ማለቱ ነው አይደል? እኔና አባቴ ስንፈልግህ አለችው። እኔ ከአባቴ ፊት ጠፍቼ አላቅም ማለት